እንዴ አንቺ ይህንስ ታውቂዋለሽ እንዴ? አንተን ለማግኘት የትም እገባለሁ። ደግሞ እንደዚህ ሆነ ትጠጣለህ አይደል? ምን ላድርግ ብለሽ ነው ይሻል? ያኔ ፍቅር ትናንት እህትህን አግኝቻት እንድንከባከብ ፈቅዳልኛለች። ዛሬ ልወስደህ የመጣሁት ለዚህች እንክብካቤ። ኧረ ቀለል አድርጊው፣ ኖርማል ነው። ምንም አልሆንኩም እያልከኝ ነው? አው ደህና ነኝ፣ አትጨናነቂ። መወጋትም አለና ያሳስብሽ። ምን? በስመ አብ ወወልድ ወመንፈስ ቅዱስ። የሰይጣን ጆሮ ይደፈን። ለምንድን ነው ራስ ላይ የምታሟርተው? ማሟረት ሳይሆን የእኛን ሰፈር የጸብ ሕግ እየነገርኩሽ። ሰው እስከ ሞጋት ድረስ ጭካኔ? ከተፈላለግሽ ግድ ነው። ወይ ትወስኛለሽ ወይ ይወስንብሻል። ቆይ ይሄ ምን አይነት ጭካኔ ነው? አንዳንድ ሰው በፍቅር ስትዩ በጸብ ያስኬድሻል። ስለዚህ በመረጠው ታስኬጂዋለሽ። ያኔ ፍቅር ምንም እንድትጎዳብኝ አልፈልግም። በእኔ ምክንያት እንደዚህ ተጎዳ። እኔ አንተን ብቻ ነው ከዚህ በኋላ የምፈልገው። እኔ ደግሞ እችን ጣፋጭ እኔ ከሷ በላይ ጣፍጣለሁ።